ያንን ነገር ማስረከብና መስጠት አለበት። መቀባበል መከሰት አለበት። ገብቷቸዋል። በመካከላችን መጭበርበር እንዳይኖር ዘንድ ማለት ነው። ሁለተኛ ያ የምትሰሩት ስራ አስሉ መሰረቱ ራሱ የምትገዛዙት የሚለዋወጡት ነገር ሐላል የሆነ የተፈቀደ ነገር መሆን አለበት። ሶስተኛ ከወለድ ነፃ መሆን አለበት። እነዚህ ሶስቶቹ መስፈርቶች እስከተሟሉ ድረስ ችግር የለውም። እነዚህን ያላሟላ ከሆነ ግን አይቻልም። ከእነዚህ የተጓደለ ከሆነ አይቻልም። እሺ መርሐባ። አላህ ይስጥልን። ጀዛኩሙላህ ኸይር። በጣም ነው የምወዳችሁ ላላህ ብዬ ሁላችሁም እዚህ ጋር ያላችሁት በጣም ብዙ እየተማርን ነው ከእናንተ። አላህ ይጠብቃችሁ። ሰላም አለይኩም። ሰላም አለይኩም ወረህመቱላሂ ወበረካቱ። አይሰማም? ይሰማል። የኔ ጥያቄ ጓደኛነት እንትን ላይ ነው። ጓደኛዋ ነበረች፣ አብራት የሚተዋወቁት ከተማ ላይ ነው። ከዛ ያችኛዋ አረብ ሀገር ትመጣለች ማለት ነው እና በአማና ያስቀመጠችባት ብር ነበረ። ያንን ብር አማና እንዳስቀመጠችባት አረብ ሀገር መጣች። ከዚያም በኋላ ቤተሰብ ምንም አታውቅም። ያችኛዋ ሞተችባት። ከዛ ብሩን እንዴት አድርጌ ምንድነው ማድረግ ያለብኝ? ለቤተሰቦቿ መመለስ ያንን አማና አታውቅም። ቤተሰቦቿ ባለቤት መመለስ። የማታውቃቸው ከሆነ በሶሻል ሚዲያ ላይ ታፈላልጋቸው። እንደዚህ ምልክት ተናግራ እንዲህ አይነት ልጅ ከኔ ጋር ገንዘብ አላትና ቤተሰቦቿን አፋልጉኝ ብለሽ አፋልጋቸው። ምናልባት ገንዘብ ሊጠቅማቸው ይችላል። ካልተገኙ ቤተሰቦቿ ለድሃዎች ለምስኪኖች መስጠት። ከአንድ አመት ቆይታ በኋላ ለድሃ ለምስኪን መስጠት። ሁለተኛ ጥያቄ እንደዚሁ እናትና አባት የላትም ልጅቷ ማለት ነው። እናትና አባቷ ሞተዋል፣ የዚህኛዋ ልጅ ማለት ነው። እና አሁን እንደ ሀገራችን ባህል ያኔ ተዘጋጅቶ ምናምን ነው ሰደቃ ማሰደቅ የሚቻለው። እዚያ ደግሞ ይሄንን የሚያደርግላት የለም። ለእነሱ ውስጥ በምን አይነት ነው ሰደቃ መስጠት የምትችለው ማሰደቅ የምትችለው? ድጋሚ ጥያቄ። እናትና አባቷ ሞተዋል ማለት ነው ልጅቷ እና ያኔ ሰደቃ መሰደቅ ትፈልጋለች። ሀገራችን ላይ ደግሞ ያኔ ተደግሶ እንደዚህ ነው ሰደቃ መስጠት እንትን የሚለው። እሷ ደግሞ እዛ የሚያዘጋጅላት የለም። በምን መልኩ በአቅራቢያዋ ለሚገኙ ምስኪኖች ምግብ ሰርታ ማብላት። አረብ ሀገር ናት ልጅቷ፣ አረብ ሀገር ናት። የምታውቃትም ጓደኛ ካለቻት ታማኝ የሆነ ሰው የምታውቀው ካለ ቤተሰብ ወይንም ዘመድ ወይንም ጓደኛ ካሉ በእነሱ በኩል ሰደቃ ታስደርግ ይቻላል። ሌላ ጥያቄ ጠይቅ። እሺ የሆነ እንደዚህ በሶሻል ሚዲያ በእንደዚህ ማለት ሰምቻለሁ ላይ ነው የፈረስ ስጋ ይበላል እና ይሄ እንዴት ይታያል? የፈረስ ስጋ መብላትን በተመለከተ አላህ ስብሐነ ወተዓላ በቁርአን ላይ ምን አለ፣ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን አሉ የሚለውን እንመልከት። ያ ነው እሱ ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም አንድ የምታደርጉት ከአንቺ ጋር ነው እየሰራሽ ከሆነ የምታደርጊው። አላህ በቁርአን ላይ ምን አለ መሰላችሁ? ወልኸይለ ወልቢጋለ ወልሐሚረ ሊተርከቡሃ ወዚነትን ወየኽሉቁ ማ ላ ተዕለሙን አለ። አላህ በቁርአን ላይ ሲናገር ፈረስን፣ በቅሎን፣ አህያን ፈጠርኩላችሁ ልትጓጓዙባቸው ዘንድ አለ። ለምን አለ? ልትጓጓዙባቸው ዘንድ። አብደላህ ብኑ ዓባስ ይህን የቁርአን አንቀጽ አስመልክቶ ሲፈስር ቃለ ሊተርከቡሃ ወለም የቁል ሊተእኩሉሃ ወዐላ ዛሊከ ፈየሕሩሙ አክሉሃ። አላህ ስለ በቅሎ፣ ስለ ፈረስ፣ ስለ አህያ ሲናገር እነዚህን ለመጓጓዣ ፈጠርኩላችኋል እንጂ ልትበሏቸው ፈጠርኩላችሁ አላለም። ስለዚህ መብላት አይቻልም ሶስቱም ብሎ ተናገረ። ስለዚህ ፈረስ ምን እንደማይበላ አብዱላህ ብን አባስ ተናግሯል። መጀመሪያ አላህ ስብሐነ ወተዓላ እዚያው ሱረቱ ነሕል ላይ ቀደም ብሎ የሚበሉ ስጋዎችን ከገለጸ በኋላ ከዚያ መጓጓዣ የሚሆኑትን ደግሞ ገልጸው ነው። በዚያ ላይ አብዱላህ ብን አባስ እንግዲህ አብዱላህ ብን አባስ ማለት ሙፈሲሩ ቁርአን የቁርአን ተርጓሚ ነው።
ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ አድርገውለታል። አላሁመ ዓሊምሁ ተእዊል ብለው አምላክ አላህ ሆይ የቁርአንን ፍቺ ለዚህ ሰው አስተምረው ብለው ዱዓ ያደረጉለት ታላቅ ሰሃባ ነው። ስለዚህ እርሱ ይህን የቁርአን አንቀጽ መሰረት አድርጎ የፈረስ አህያ አይበላም ብሎ ቃል በቃል ተናግሯል። እሺ ታዲያ ሐዲስ ላይ ሰዎች የፈረስ ስጋ እንደበሉ ተገልጿል ወይ? አዎ ተገልጿል። የሰዎች መብላት ማስረጃ ይሆናል ወይ? በመጀመሪያ ኢዛ خالف قول الله وقول رسول صلى الله عليه وسلم من أفعال الناس فيقدم قوله سبحانه وتعالى وقوله عليه الصلاة والسلام. عندك عدالة عند مرحلة للتوقف بيجابا سمن دناو ትእዛዛት ወይንም ክልከላዎች ከመጡ እንዲሁም ደግሞ ከሰዎች ከተግባር ጋር ቢጋጭ ያ የአምላክና የነቢይ ንግግር ይቀደማል። ከሰዎች ንግግር ማነው ተግባር በፊት ማለት ነው። ገብታችኋል? ይሄን ቃዒዳ ይሄን መርህ ያዙ። ሁልጊዜ በቁርአንና በሐዲስ ላይ ይሄን አድርጎ ይሄን አታድርጎ የሚል ቃል መጥቶ ከሆነ ከዚያ በኋላ ሰዎች የሆነን ተግባር አድርገው ከሆነ በዚያው ዘመን ሐታ ለምን የነብዩ ሰለላሁ ዐለይሂ ወሰለም ተግባርና ወይንም ደግሞ የሰሃቦች ተግባር አይሆንም። ከተግባርና ከንግግር የቱ ይቀድማል? ንግግር ይቀድማል። ገብታችኋል? ስለዚህ ሰሃቦች በሉ ነው የተባለው። ነቢያት አላህ ሱብሓነሁ ወተዓላ በቁርአን ላይ ከልክሏል። ለምን በሉ ወደሚለው እንምጣ። ያ መብላታቸውን ይዘን እንዳው መብላት ይፈቀዳል ማለት ነው የሚለውን እንይዛለን ወይ? አንይዝም። ምክንያቱም የተከለከለ ነገር እንድንበላ የተፈቀደበት ጊዜ ስላለ። መቼ ከተባለ በተቸገራቸውና በተጨናነቃቸው ጊዜ ህይወታቸውን ለማትረፍ ሲባል። የቱ ጋ ነው ይሄ ያለው ከተባለ ሱረቱል ማኢዳ ላይ አላህ ሱብሓነሁ ወተዓላ የአሳማ ስጋን ከልክሏል አይደለ? መልሱ። የአሳማ ስጋ በእስልምና ሐላል ነው ሐራም? ማን ነው የሚመልስ? ሐራም ነው። የአሳማ ስጋ እያቸው አይደለ? ግን የተፈቀደበት ጊዜ አለ። መቼ? በተቸገራቸው ጊዜ ህይወታቸውን ለማትረፍ ሲባል ያን ይዝና፣ ስለዚህ በእስልምና የአሳማ ስጋ ሐላል ነው ቢል አንድ ሰው ይቻላል? አይቻልም። ሐራም ነው። ሰውየው ግን ከተቸገረና ከተጨናነቀ ህይወቱን ለማትረፍ እሱን ብቻ ነው ከፊቱ ያገኘው። ያን ካልበላ ህይወቱ ሊያልፍበት ነው ይሄ ሰው። በዚያን ጊዜ ህይወቱን ነፍስን ለማትረፍ ያክል ከዚያቸው ቢበላ እንደ ኃጢአት አይቆጠርበትም። እንደ ኃጢአት አይቆጠርበትም ማለት እንጂ የአሳማ ስጋ በእስልምና ይፈቀዳል ማለት ነው አይደለም። ከዛልክ ልክ እንዲሁ ሰሃቦች በህይወት ዘመናቸው አንዲት ጊዜ ነው የፈረስ ስጋ የበሉት። ለምን? ሐላል ቢሆን ኑሮ ሁል ጊዜ እያረዱ በበሉት ነበር። አንድ ጊዜ የበሉትም ለምንድን ነው የበሉት ከተባለ በጅሃድ ጊዜ ነበረ። ጅሃድ ደግሞ ኃይል ወይንም ቁዋ የሚጠየቅበት ጊዜ ነው። ገብታችኋል አይደለ? ልፍስፍስ ሆነህ ከቀረብክ ትሸነፋለህ። ከፊት ለፊትህ ያገኘኸውን ነገር የዛኔ መብላት አለብህ። ሌላ ምንም አላገኝም እነዚህ ሰሃቦች። ከዚያ ከፊት ለፊታቸው ያን ያገኙ ያንን እንዲበሉ በዚያን ጊዜ ተፈቀደ። ያንን ይዘንኛ ሐላል ነው ማለት ነው ሳይሆን ልክ ቁርአኑ በገለጸው መሰረት የአሳማ ስጋ እንዳትበሉ በክት እንዳትበሉ ካለ በኋላ መጨረሻ ላይ ነገር ግን ፈመን ጡረ ገይረ ባጊን ወላ ዓዲን ብሎ ተናገረ። ነገር ግን የተጨናነቀ ሰው ካለ በዚያ ላይ ወሰንና ድንበርን ሳያልፍ ነፍሱን ለማትረፍ ያክል ቢበላ እንደ ኃጢአት አይቆጠርበትም እንዳለው ከዚህ አንጻር ነው የምትረዱት ማለት ነው። የተፈቀደና ሁልጊዜ የሚበላ ቢሆን ኖሮ ሰሃቦች ሁልጊዜ እየበሉ ባሳዩን ነበር። ናድር ነው ግን እንደው ስንት እንትን የተጠቀሰ አንድ ክስተት ብቻ የተከሰተ ነገር ይዘን ያንን ሐላል ነው ማለት አይደለም። ይሄ ነው ምክንያቱም አብዱላህ ብን አባስ የቁርአኑን አንቀጽ ይዘው ሱረቱ ነሕል ላይ ያለውን ወልኸይለ ወልቢጋለ ወልሐሚረ ሊተርከቡሃ ካለ በኋላ ሲፈስር ምን አለ? ቃለ ሊተርከቡሃ ወለም የቁል ሊተእኩሉሃ ወዐላ ዛሊከ ፈኢነኒ አክረሁ አክል ሀዚህ አደዋብ አለ። እሺ ይህን ይመስላል። ሰላም አለይኩም ኡስታዝ። አለይኩም ሰላም ወረሕመቱላህ ወበረካቱ። እንዴት ናቸው? ሰላም ናቸው? አለን አልሐምዱሊላህ። አልሐምዱሊላህ። በመጀመሪያ ለአድሚኖች በጣም ከልብ አመሰግናለሁ። ብዙ ጊዜ ገብቼ ለመግባት ሲሞክር አልመልሱኝም፣ ብዙ ጊዜ ይቀበሉኛል። ሹክረን ለማለት እፈልጋለሁ። ሲቀጥል ጠቅለል አድርጌ ነው ጥያቄ መጠየቅ የምፈልገው። ያኔ ሁሉንም ያካትታል በሚለው አንድ ሰው ለምሳሌ ያኔ ቢክራ ለራሱ ቢክራ ከሆነ ቢክራ ብቻ ነው ማግባት የምፈልገው ማለት አይችልም? ይችላል። ነው ማግባት የምፈልገው ማለት ይችላል። ያኔ ከዛ ውጪ አላገባም ማለት ይችላል አይደል? መብት
መብት ነው። ያው አብዛኞቹ ያው እንትን ስለሚል የሆነ በዛ ነገር ላይ ደግሞ ማስደገፊያ ምናምን እንትን ቢኖረው አሪፍ ነው። በጣም ማስረጃ እንጥቀስሽ። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ። ግን ያን ስንል ቢክራ ያልሆነችን ሴት አታግቡ እያልን አይደለም። ገብታችኋል አይደል? ግን ሰውየውን ቢክራ ነው የምፈልገው ካለ ወቅት ነው። ነቢያችን ሰለላሁ ዐለይሂ ወሰለም የሆነ ሰው መጣ እና የሆነ አንድ ሰሃባ ነበር። ቢክራ ማለት ድንግል ማለት ነው። የአረበኛ ቃል ነው ቢክር ማለት። አንድ የት አድርገው ወንድም የት አድርገው የሆነ ሰው ሰሃባ የነብስ ማለት የት አድርጉት አንድ ሰሃባ ነበር። እናቱ ሞተችበት እና ጠፋ ለተወሰነ ጊዜ። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ሰሃባ በመጣ ጊዜ ምን ሆነ ነው አሉት። አንቱ የአላህ መልእክተኛ ሆይ እናቴ ሞታብኝ ነበር አላቸው። እና በዚህ ላይ ጠፋህ አሉት። አዎ እና ደግሞ አግብቻለሁም ብሎ በስርዓት ነገራቸው። ሀል ተዘወጅተ ቢክረን አም ሰይበን አሉት። ቢክራ ነች አገባሃት ወይንስ አይደለችም ማለት ሰይበን አለ። አይ ቢክራ አይደለችም አግብታ የፈታች ነች ብሎ ተናገረ። ሀላ ተዘወጅተ ቢክረን ቱላዒቡከ ወቱላዒቡሃ ትዳዒቡከ ወትዳዒቡሃ አሉት። ምን ነው ድንግል አታገባም ነበረን አሉት። የምታጫውታት የምታጫውትህ፣ የምትቃለዳት የምትቃለደህ አሉት። የሚገርም የሆነ መልእክት ነው። ሴት ልጅ የመጀመሪያ ከእርሷ ጋር ህይወትን ካሳለፈው ሰው ጋር ጨዋታዋም ሆነ ቀልዷ ሁሉ አረገሯ ከዚያ ሰው ጋር ይሆናል። ይህ የማይደበቅ እውነታ ነው። ከዚያ በኋላ የሚመጣውን ሰው በህይወቷ ላይ ታወዳድረዋለች ከመጀመሪያው ጋር። ሁሌ ያ ሰው ከጭንቅላቷም አይጠፋ ነው። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም የምታጫውታት የምታጫውትህ፣ የምትቃለዳት የምትቃለድ። ያ ማለት ከቀጣዩ ሰው ጋር አትጫወትም አትቀልድም እያሉ አይደለም። ግን እነዚያ ቀጣዮቹ ከመጀመሪያው ጋር ተወዳዳሪ ናቸው። ይሄ በቃ የማይደበቅ እውነታ ነው። ስለዚህ ሰውየው ምክንያቱም ተናገረ። ታዲያ አይ አንተ የአላህ መልእክተኛ እኔ እንደዚያ ማድረግ እችል ነበር፣ ግን ልጆች ስላሉ ነው ያላቸው። አሁን ተቀበሉት ሀሳቡን። ልጆች ካሉህ ደግሞ ድንግል አግብተህ ልታሳድግልህ አትችልም። ያን ህይወት አላየችውም እና ልጆችን የማሳደግን ህይወት። ነገር ግን አግብታ የፈታች ከሆነ ስለሆነች ያቺ ህይወትን አይተዋለች። እንደዚያ ከሆነ ደግሞ ከድንግሏ ይልቅ ያችኛዋ የተሻለች ነች። እዚያ ተስማሙ ነቢያችን ሰለላሁ ዐለይሂ ወሰለም። ያ ነው ድንግል ማግባት። ድንግል ሴቶች ከጀነት ሴቶች ከሑረል ዒኖች መገለጫ ባህሪን አንድ ባህሪ ይዟል። የጀነት ሴቶች መገለጫ ምንድን ነው ከተባለ ሑሩን መቅሱራትን ፊል ኺያም ለም የጥሚሱነ ኢንሱን ቀብለሁም ወላ ጃን ብሎ አላህ ገለጻቸው። ሑር መቅሱራት ፊል ኺያም። መቅሱራት ማለት የተቆጠቡ ወይንም የታቀቡ ማለት ነው። ፊል ኺያም በኺማቸው ውስጥ ወይንም በድንኳን የሚባለው አይደለም። በጀነት በመኖሪያ ቦታዋ እንደታቀበች አይነት ሴት ነች። ለም የጥሚሱነ ኢንሱን ቀብለሁም ወላ ጃን። ጀነት ገብቶ ከሚያገባቸው ባላቸው በፊት ምንም አይነት ወንድ ያልነካቸው ብሎ ገለጻቸው። ድንግል መሆናቸው ሲናገር ድንግል ሴት የጀነት መገለጫ ሰዎችን ይዛለች። ጀነት ገብቶ ከሚያገባት ማነው ከሚያገኛት ወንድ በፊት ማንም ጭራሽ አላያትም አልነካትም። እና ያ ሲባል ነቢያችን ሰለላሁ ዐለይሂ ወሰለም እንደው ሌሎቹን አታግቡ እያሉ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም በድንግልና ያገባት አንድ ሴት ብቻ ነች። ሁሉም ሌሎቹ ድንግል አልነበሩ። ያቸው ድንግል አልነበሩ። ነቢያችን ሰለላሁ ዐለይሂ ወሰለም አብዛኛው ያገቧቸው ሚስቶቻቸው ትዳር የነበራቸው ልጆች ያሏቸው ህይወት የነበራቸው ሴቶች ናቸው። በእድሜ ከፍ ያሉ ባሎቻቸው የሞቱባቸው የሚያስጠጋቸው ሰው ያጡ እንዲህ አይነት ሴቶች ነበሩ ያገቧቸው። እና ያ ነው። ግን ለልጅ ጥያቄ አሁን እኔ ድንግል ብቻ ነው ፈልገው አላገባም ብል መብት አለኝ ይችላለሁ ወይ? መብት አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ልጠይቅ በቃ እዚህ ጋር እሱ
ዳኛ አልሐምዱሊላህ። መርሐባ አምር ስልጣን እንዴት ነህ? ዳኛ አልሐምዱሊላህ አለሁ አልሐምዱሊላህ። ማን ነው? አለሁኝ እመጣለሁ ኢንሻአላህ። አይሻ እሺ፣ ጥያቄያችሁ ምንድን ነው? ልጠይቁ እዚህ ጋር በቃ እሺ። ጥያቄን የፈራሁበት ምክንያት ሁሳማ ሌባ ውስጥ የትንሣኤ ጊዜ የሰው ስራ ሚዛን አለው ማለት ሰማሁ። የትንሣኤ ጊዜ ነው። በትንሣኤ ዕለት የትንሣኤ ጊዜ ምንድን ነው ያልሽው? የሰዎች ስራ እንደሚመዘኑ ነው የሰማሁት። እውነት ነው። ለዛ እንትን ምንድን ነው እኔ ደግሞ ያሳለፍኩት ጊዜ ብዙ ልክ ነው ብዬ አላምንም። ልክ አይደለም፣ ትንሽ ጊዜ ነው። አሁን እዚህ ጋር ብሞት ያጠፋሁት ነገርና መልካም ስራዬ በፍጹም አይገናኝም። ለዛ አንድ ሰው ምን ይለኛል፣ አንቺ ሚዘንሽ የጥሩ ስራሽ ከፍ እንጂ ከፈለግሽ አሁን ዱንያ ላይ ባለሽ መስጊድ መስራት፣ አንድ ሰው ከደህንነት ማውጣት ምናምን አለች። ከዛ እኔ ደግሞ የወሰንኩት ውሳኔ አሁን እንደዛ ለማድረግ አቅም ስላልልኝ ከራሴ አካል አሁን እንግዲህ ቅርታ አድርጉልኝ እዚጋ ከአላህ ዘንድ እኔ በቃ መጠየቅ ስለማልፈልግ ነው። ባለኝ አሁን ያለኝበት እድሜ 30 ዓመት አልሞላውም፣ ግን ያሳለፍኩት ብዙ ጊዜ ጥሩ አይደለም። ለዛ ኩላሊቴን ሽጬ አንዱን በአንድ ኩላሊት እንደምኖር ተረድቻለሁ። በሱ ብሩን ምንም ነገር ሳልጠቀም አንድ ሰውን በቃ ቤት ያሌለው ሰውን ቤቱን ሰርቼለት ወይንም አንድ መስጊድ ገጠር ላይ ሰርቼ በቃ ያ ከፍ እንዲልልኝ ነው የፈለኩት። እና ያ ሰው ብዙ መስረጃ አልሰጠኝም። አላህ ይቀበልሻል ነው ያለኝ። እውነት ነው ይቀበለኛል እንደዛ ካደረግኩት? ተሳስቷል ሰውዬው። አንቺ በውስጥሽ ያለው ተቅዋ ወይንም የአላህ ስብሐነ ወተዓላ ፍራቻ ትልቅ እንደሆነ ያሳያል ጥያቄሽ። ነገር ግን እንደዚህ ብሎ መልስ የሰጠሽ ሰው ተሳስቷል። ነገ ከአላህ ፊት ስራችን ይመዘናል ወይ ከሚለው እንጀምር። አዎ ስራችን ይመዘናል። ወልወዝኑ የውመኢዚን ልሐቅ ብሏል አላህ። ሚዛን የዛኔ እውነት ነው ብሏል። ፈመን ተቁለት መዋዚኑሁ ፈኡላኢከ ሁሙል ሙፍሊሑን አለ። እነዚያ የመልካም ስራቸው ሚዛናቸው ያደፋላቸው ሰዎች እነርሱ ናቸው የሚድኑት አለ። ወመን ከፈት መዋዚኑሁ ፈኡላኢከ ለዚነ ኸሲሩ አለ። ሚዛናቸው ዝቅ ያለባቸው ደግሞ እነዚያ ናቸው የሚከስሩት ብሎ ተናገረ። ግን ስላለፈው ወንጀሌ ብላ አስባ ነው እርሷ። ስላለፈው ወንጀላችሁ ተውበት ካደረጋችሁ ያ ተምሯል፣ ይታበሳል። ነገ ሚዛን ላይ የኃጢአት ሚዛን ላይ አይቀመጥም እንዳታስቡ። ቦታችኋል አይደል? ነገ ሚዛን ላይ አይቀመጥም እንዳታስቡ ማለት ነው። ያ ነው። ሌላኛው ነገር ልክ እንዳንቺ ካለፉት ዘመናት ሰዎች ብለው ነቢያችን ሰለላሁ ዐለይሂ ወሰለም የጠቀሱት አንድ ሐዲስ አስታወስኩኝ። ምስቱን ልንገራችሁ። ከእናንተ በፊት የነበረ አንድ ሰው ነበር አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ያም ሰው አማኝ ነው፣ ግን እውቀቱ አናሳ ነበር። ከዚያም በኋላ ያ ሰው በርካታ ኃጢአትን አድርጓልና ለልጆቹ ኑዛዜ ሰጣቸው። ልጆች ወይ እኔ አሁን ወደ ሞት አፋፍ እየሄድኩኝ ነው፣ በጣም አርጅቻለሁ፣ በጣም ኃጢአትን ሰርቻለሁኝ፣ የአምላኬ ትእዛዝ ላይ ወሰን አልፌያለሁ። ነገ በዚህ ኃጢአቴ ከአላህ ፊት መቆምና መጠየቅ መቀጣትን እፈራለሁ እና ስለዚህ ከፊቱ እንዳልቆም በምሞት ጊዜ የማዛቸውን ኑዛዜ አሁን ፈጽሙልኝ አላቸው። እሺ ምን ታዘናለህ አሉት። ነገ ከአምላክ ፊት በዚህ ሁሉ ኃጢአቴ መቆምን ስላፈርኩኝ ልክ ስሞት አስክሬኔን አቃጥሉትና አመድ ስሆን አመዱን ውሃ ላይ በትኑት አላቸው። እሺ አሉት። ከዚያም በኋላ የሰው ሞተ። በሞተም ጊዜ አባታቸውን ኑዛዜ ፈጸሙ። አቃጠሉትና አመድ ሲሆን አመዱን ወስደው ውሃ ላይ በተኑት። ነቢያችን ሰለላሁ ዐለይሂ ወሰለም አስከትለው ሲናገሩ ምን አሉ? አላህም የዚህን ሰው አስክሬን አስነሳና ከፊቱ አቆመው።
እያወቀም ጠየቀው። እንዲህ ሲልም ጠየቀው፣ ባሪያዬ ሆይ ያን እንድታደርግ ያነሳሳ ነገር ምንድን ነው ብሎ ጠየቀው። ይህም ሰው ምን አለ? አምላክ አላህ ሆይ በዚያ ሁሉ ኃጢአቴ ከአንተ ፊት መቆምን አፍሬ ነው፣ አንተን ፈርቼ ነው ያን ያደረግኩት ያዘዝኳቸዋል። ከዚያም አላህ ምን አለው አሉ? እኔን በመፍራትህ ምክንያት በኃጢአትህ ከእኔ ፊት ለመቆም በማፈርህ ምክንያት እነሆ ኃጢአትህን ሁሉ ይቅር ብዬልሃለሁ ያለው ጀነትን ማስገባዋል። ጀነት እንደሚገባ ተወሰነ። አያችሁ፣ አሁን እችላ አንቺ ልብሽ ውስጥ ያለው የዚያ የሰውዬ አመለካከት ነው። ከአምላክ የፊት ነገ የሚዛን ላይ ሲቀመጥ ያ ሁሉ ኃጢአቴ በዚያ ሁሉ መቀጣትን አልፈልግም እና ያ እንዲማርልኝ ከወዲሁ መስጂድ ላሰራ ከሰውነቴ ኩላሊቴን ሽጬ ያልሽው ነገር ልክ እንደዚያ እንደ ሰው ነው። ነገር ግን እንደዛ ማድረግ አይቻልም። ሰውየውም ትክክል አይደለም፣ ያ ሰው አቃጥላችሁ ሀመድ ላይ ጣሉ እያለው ስህተት እንደሆነ ሁሉ አንቺም እንዲሁ ከሰውነትሽ የሆነን የሰውነት ክፍል ኩላሊትን አስወጥተሽ መሸጡና መስጂድ ማሰራቱ ስህተት ነው። ታዲያ ያ ኃጢአቴ ሚዛን ላይ እንዳይሆንብል ምን ላድርግ ለሚለው መጀመሪያ ነገርሻለሁ፣ ተውበት ማድረግ። ተውበት ካደረጋቸው አላህ ሱብሓነሁ ወተዓላ ያለፈውን ይቅር ይለዋል። ወኢኒ ለገፋሩ ሊመን ታበ አለ፣ ወደ እኔ ለተመለሰ ባሪያዬ እኔ ምርለታለሁኝ አለ። ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነ ላህ የቱቡ ዐለይህ አለ። በኃጢአት ነፍስን ከበደለ በኋላ ወደ እኔ ወደ አላህ ንስሐ ያደረገና የተመለሰ ራሱን ያስተካከለ እኔ ያለፈው ወንጀሉን እምርለታለሁ ብሏል ነቢያችን ሰለላሁ ዐለይሂ ወሰለም። ተውበት ተጅቡ ማ ቀብለሃ ብለዋል። ተውበት ያለፈን ኃጢአት ያስምራል፣ ያስተሰርያል። በሌላ ሐዲስ ላይ ኢነ ላህ የቅበሉ ተውበት ልዓብድ ማ ይመረራል፣ አላህ የባሪያውን ንስሐ ይቀበለዋል ከአርሙት ላይ እስካልደረሰ ድረስ አሉ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም መን ታበ ታበ አላሁ ዐለይሂ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ተቀብሎለታል ብለዋል። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ባቡ ተውባ መፍቱሕ ሐታ ተጥለዕ ሸምሱ ሚን መግሪቢሃ ብለዋል። የንስሐ በር ክፍት ነች ፀሐይ ከመጥለቂያ ቦታዋ እስክትወጣ ድረስ ብለው ተናግረዋል። ስለዚህ ወደ አላህ ተውበት እስካደረግሽ ድረስ ያለፈ ኃጢአት ይማራል፣ በሚዛንም ላይ አይቀመጥም። እርሱ ሰላም አለይኩም። እና ድጋሚ ስላስገባችሁኝ በጣም አመሰግናለሁ። ጀዛኩሙላህ። በጣም ነው ደስ ያለኝ ወላሂ። በጣም የሚል ነገር ራሱ ጠፋብኝ። አላህ ጀዛችሁን ይክፈላችሁለት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስልክ ይዘው ነው ጠብቂ። ጀማ ሰላም አለይኩም ብያለሁ። እንዴት ናችሁ? ብርቱካን እንግዲህ ተውበትሽን አላህ ይቀበልሽ የኔ እህት፣ የኔ ምስኪን አብሽሪ፣ አላህ ይቀበልሽ። ሁላችሁንም አላህ ይቀበላችሁ፣ ሁላችንም አላህ ይቀበልን። መርሐባ። ሁሱ ስልክ እስከሚያነሳ ጥያቄ ካላችሁ መግባት ትችላላችሁ። እስከዛ ድረስ ክርስቲያኖቹ መግባት ትችላላችሁ።